ሰላም ውድ የቻናሌ ተከታታዮች እንግዲህ ከዚህ በፊት የምለቃቸው ቪዲዮዎች ለምርት መጨመር አስተዋጽኦ የሚያደርጉ ናቸው። የዛሬውም የምለቀው ለምርት መጨመር አስተዋጽኦ ያደርጋል። እንግዲህ ቪዲዮውን ስታዩ ሰብስክራይብ ብታደርጉ ጥሩ ቪዲዮዎች እንለቃለን። እንግዲህ ዛሬ የምናየው የስንዴ ምርቅ ኦውንስ ምንድን ነው የሚለው እናያለን። ስንት አይነት የስንዴ ምርቆች አሉ እና ጥቅማቸው ምንድን ነው የሚለው ሶስቱን አንድ ባንድ እናያለን። እንግዲህ የስንዴ ምርቅ ወይም ኦውንስ የምንለው በስንዴው ራስ ወይም ዘለላ ላይ ስፓይክ ላይ የሚገኝ ረጃጅም ፀጉር መሰል አካል ሲሆኑ ለተክሉ እድገት ለምርታማነት ከፍተኛ ፋይዳ አስተዋጽኦ አላቸው። እንግዲህ ስለ ምርቅ ስናወራ ምርቅ ሶስት አይነት ምርቆች አሉን። አንደኛው ኦውንለስ የምንለው ነው። ምርቅ አልባ ወይም ምርቅ የሌለው የስንዴ ዝርያ ነው። እነኚህ ምርቅ የሌላቸው የስንዴ ዝርያዎች ብዙም የሉም፣ ውስን ናቸው። ለምሳሌ እኛ ቦንዴ የሚባል የስንዴ ዝርያ አለን። እሱ ምርቅ የለውም፣ ምርቅ ከሌላቸው ይመደባል። ሁለተኛው አጫጭር ወይ መለስተኛ ምርቅ ያላቸው የስንዴ ዝርያዎች አሉ። እንግዲህ ከተለቀቁት ላለፉት 60 ዓመታት ወደ 160 175 የሚሆኑ የስንዴ ዝርያዎች ግማሽ የሚሆኑት መካከለኛ ምርቅ ያላቸው ናቸው። ሶስተኛው ረጃጅም ምርቅ ያላቸው የስንዴ ዝርያዎች ናቸው። እንግዲህ እኛ ያሉን በአብዛኛዎቹ ዝርያዎች ረጃጅም እና መካከለኛ የስንዴ ምርቅ ያላቸው ናቸው። ስለዚህ እንግዲህ ከዚህ በመቀጠል ውድ የቻናሌ ተከታታዮች ጥቅሞቹን እናያለን። አንደኛ ለፎቶሲንቴሲስ ወይ ለምግብ ማዘጋጀት ተግባር ትልቅ አስተዋጽኦ አላቸው። ያው ምርቆች ልክ እንደ ቅጠል ሁሉ አረንጓዴ በመሆናቸው የፀሐይ ብርሃን በመጠቀም ምግብ ያዘጋጃሉ ማለት ነው። ስለዚህ በተለይ ቅጠሉ በበሽታ ወይም በድርቅ በሚጠወልጉበት ወቅት ምርቆቹ ለፍሬው መሞላት ግሬን ፊሊንግ አስፈላጊ የሆነውን ካርቦሃይድሬት በማመንጨት ትልቅ ሚና ይጫወታሉ ማለት ነው። በጣም አስገራሚ ነው። ሁለተኛው የውሃትነትን መቆጣጠር እና ድርቅ መቋቋም ይችላሉ ምርቅ ያላቸው ስንዴዎች። ስለዚህ ምርቆች ተክሉ ድርቅ እንዲቋቋም ይረዳል። በውስጣቸው ባለው ልዩ መዋቅር አማካኝነት እንዲቋቋም ያገለግላል ማለት ነው። ሶስተኛው ፍሬው እንዲፋፋ ወይም ግሬን ዌይት ለማድረግ ይጠቅማሉ። ጥናቶች እንደሚያሳዩት እንግዲህ ምርቅ ያለው የስንዴ ዝርያ ምርቅ ከሌለው የስንዴ ዝርያዎች ጋር ሲነጻጸር ፍሬያቸው የበለጠ ክብደት እንዲኖረው ይጠቅማል ማለት ነው። ይሄ ደግሞ ክብደት አለው ማለት እንግዲህ ለገበያችን ለምንሸጠው ነገር ለምንፈልገው ፐርፐዝ ጠቃሚ ነው ማለት ነው። እንግዲህ አራተኛው ራስን የመከላከል ነው። አብዛኛው ሰው ያውቃል ብዬ የማስበው ራሳቸውን ይከላከሉ። ምርቆች እንዲህ ቀጭን የመዋጋት አቅም ስላላቸው አዋፍ ፍሬውም እንዳይበሉት እንደ መከላከያ ያገለግላል ማለት ነው። አምስተኛው የዘር ስርጭቱን ለዱር ስንዴ ለምሳሌ በተፈጥሮ በቀላሉ የስንዴ ዝርያዎች ላይ ምርቆች ፍሬው መሬት ላይ ሲወድቅ ለተክሉ እንዲቀርና በአፈር እንዲሸፈን በማድረግ ረገድ የራሳቸው የሆነ ኬሚካላዊ እንቅስቃሴ አላቸው ማለት ነው። እንግዲህ በአጠቃላይ ስናይ የምርቅ ለተክሉ ጠቃሚ ቢሆንም በምርት ስብሰባ ጊዜ ወቅት ግን ለገበሬው በማሳከክ የመውጋት ባህሪ ስላላቸው መጠነኛ ምቾት ማሳጠት ሊፈጥር ይችላሉ። ቢሆንም ግን ካለው ጥቅም አንጻር ሲነጻጸር ትልቅ አስተዋጽኦ አለው። እንግዲህ ውድ የቻናሌ ተከታታዮች ሰብስክራይብ አድርጉ። እንደዚህ ጠቃሚ የሆኑ ቪዲዮዎች እንለቃለን። እናመሰግናለን ባይ